ትእዛዜ በምድራዊ ሐሳብ እንዳልያዝ ከታዘዝኩኝ ትእዛዜ በምድራዊው ኑሮ እንዳልያዝ አይኖቼ አቀናለሁ በላይ ያለውን እሻለሁ አይኖቼ አቀናለሁ በላይ ያለውን እሻለሁ ሳስበው በላይ ያለውን አምላኬ ያዘጋጀውን ሳስበው በላይ ያለውን ዘላለም የሚኖረውን ዓይን ያላየ ጆሮ ያልሰማው ዓይን ያላየው ጆሮ ያልሰማው ክብር ነው ያለው ክብር ነው ያለው ክብር ነው ያለው ክብር ነው ያለው ዓይን ያላየው ክብር ነው ያለው ክብር ነው ያለው ጆሮ ያልሰማው ክብር ነው ያለው ክብር ነው ያለው ከታዘዝኩ ትእዛዜ በምድራዊው ሐሳብ እንዳልያዝ ከታዘዝኩ ትእዛዜ በምድራዊው ኑሮ እንዳልያዝ ዓይኖቼ አቀናለሁ በላይ ያለውን እሻለሁ ዓይኖቼ አቀናለሁ በላይ ያለውን እሻለሁ ሳስበው በላይ ያለውን በአብ ቀኝ የተቀመጠውን ሳስበው በላይ ያለውን ሙሽራ የሚወስደኝ አየዋለሁ አገኘዋለሁ አየዋለሁ አገኘዋለሁ ደስታዬ ነው ደስታዬ ነው ደስታዬ ነው ፍስሐዬ ነው ፍስሐዬ ነው ፍስሐዬ ነው ምስጋናዬ ነው ምስጋናዬ ነው ምስጋናዬ ነው ኢየሱሴ ነው ኢየሱሴ ነው ኢየሱሴ ነው ከታዘዝኩ ትእዛዜ በምድራዊው ሐሳብ እንዳልያዝ ከታዘዝኩኝ ትእዛዜ በምድራዊው ኑሮ እንዳልያዝ ዓይኖቼ አቀናለሁ በላይ ያለውን እሻለሁ ዓይኖቼ አቀናለሁ በላይ ያለውን እሻለሁ ሳስበው በላይ ያለውን በአብ ቀኝ የተቀመጠውን ሳስበው በላይ ያለውን አምላኬ ያዘጋጀውን ዓይን ያላየ
ያለው ክብር ነው ክብር ነው ያለው ክብር ነው ያለው ክብር ነው ያለው አይን ያላየው ክብር ነው ያለው ክብር ነው ያለው እናመሰግንሃለን አይን ያላየው ጆሮ ያልሰማው ለሚወዱ ያዘጋጀው ታላቅ ክብር ስላለ እታችን በዚህ ክብር ውስጥ ስላለች እናመሰግንሃለን እግዚአብሔር ሆይ በዚህ ታላቅ ክብር ውስጥ እግዚአብሔር ሆይ ስላለች በብርሃን ስላለች በለቅሶ በሐዘን ስለሌለች በስቃይ ስለሌለች እግዚአብሔር ሆይ በብዙ ደስታ ውስጥ ስላለች እናመሰግንሃለን ሙሽራዋን እያየች ስላለች እናመሰግንሃለን በክብር ስላለች እናመሰግንሃለን ክብር በሰማይ ክብር በምድር ላንተ ይሁን አሜን ግን በርግጥ የእግዚአብሔር ሰው እንደዘመረው በብዙ በሙሉ ክብር እህታችን በዚህ ሰዓት ትገኛለች የኛ ለየት የሚያደርገው አንድ ብቻ ነው የሚፈቀድልን በስጋ ከእኛ ስለተለየች እንጂ በሙሉ ክብር ውስጥ አለች በደንብ አንድ ነገር ከልባችሁ እውነት እንደ ሌላዎች ሰዎች ብናዝን ተስፋችን ምድራዊ ቢሆን መጽሐፍ ቅዱስ እንደሚለው ከሰው ሁሉ እጅግ ምስኪኖች ነን ነገር ግን የተከተልነው ያመንነው ጌታ ማይጥለን ማይተወን በዘላለም ክብር ውስጥ እኛ ሁላችንም የምንጠብቀው ተስፋ እሱ ስለሆነ ዘማሪ ሳሚ እናመሰግናለን እንደዚህ ነቃ ብለን በእውነት በብዙ ክብር ውስጥ አለች እህታችን አሁን ደግሞ የሚያጽናናንን የእግዚአብሔርን ቃል የምንሰማበት ሰዓት ነው ይህንን ቃል የሚያቀርቡልን ቢሾፕ ዳዊትን እሳቸውን ወደዚህ ጋብዛለሁ ኢየሱስ ያድናል ክብር ሁሉ ለእግዚአብሔር ይሁን ጌታን እጅግ አድርገን እናመሰግናለን ወንድማችን አብዲ እንዳለው በስጋ በመለየቷ ብናዝንም አሁን ግን እኛ ካለንበት የተሻለ ቦታ ነው ያለችው ክብር ሁሉ ለኢየሱስ ይሁን ስለዚህ በጣም የተጋነነ አይነት ሐዘን በመካከላችን እንዳይኖር አደራ ለማለት ፈልጋለሁ ትንሽ ከመጽሐፍ ቅዱሳችን እንድንጽናናበትና እንደው የእግዚአብሔር ሐሳብ ምን እንደሆነ እንድናይ ስለንፈልግ የተወሰኑ ሐሳቦችን እኔ ያነባለሁ ከነህምያ ምዕራፍ 9 ቁጥር 32 ላይ ጀምሮ ያለውን ሐሳብ እንደዚህ ይናገራል አሁንም አምላካችን ሆይ ቃል ኪዳንህንና ዘላለማዊ ፍቅርህን የምትጠብቅ ታላቅና ኃያል የተፈራህ አምላክ ሆይ ምን ጀምሮ እስከ ዛሬ ድረስ በእኛና በነገስታቶቻችን በመሪዎቻችን በካህናቶቻችን በነቢያቶቻችን በአባቶቻችን በመላው ሕዝብ ላይ የደረሰው መከራ በፊትህ ቀላል አይደለም ይላል ነገር ግን በደረሰብን ነገር ሁሉ አንተ ጻድቅ ነህ ይላል በመጀመሪያ ደረጃ እኛ የወንጌል አማኞች ጌታ ስንመርጥ አባት ስንመርጥ አምላክ ስንመርጥ ስንከተል በጣም በጥበብ አድርገናል ክብር ለኢየሱስ ይሁን የማይከሰስ የማይወቀስ በስራው ስተት የሚባል ነገር የሌለበት እንከን የማይገኝበት ድንቅ ጌታ መርጠናል ጌታችንና አዳኛችን አድርገን መርጠነዋል ክብር ሁሉ ለኢየሱስ ይሁን አዋጭነቱን አውቀናል በህይወታችን ላይ ምንም ነገር ቢመጣ እርሱ ትክክል ነው ለዚህ ነው ነገር ሁሉ
ለበጎ ነው የምንለው ለዚህ ነው። ክፉ የሚመስሉ ነገሮች ሲመጡ እንኳን ጌታ ለበጎ ስለሚቀይረው እሱ ያለው እኛ ካልነው ይልቅ የተሻለ ስለሆነ ነው። እዚህ የነህምያ መጽሐፍ ላይ ስታዩ በአባቶቻቸው መከራ ደርሷል፣ በነቢያቶቻቸው መከራ ደርሷል፣ በካህናቶቻቸው መከራ ደርሷል፣ በአባቶቻቸው እንደውም በአጠቃላይ በሕዝብ ሁሉ ላይ የደረሰው አንተ አምላካችን ጻድቅ ነህ። ሃሌሉያ። እንደውም ወረድ ብላችሁ ታነቡት እኛ ግን ኃጢአትን ሰርተናል ይላል። አያችሁ እግዚአብሔር ጋር ለወቀሳ አንቀመጥም። አሁን እህታችን ወጣት ነች፣ ክብር ሁሉ ለኢየሱስ ሲሆን ገና ልጅ ነች፣ ዘማሪ ነች፣ ብዙ ነገር ግን በቃ ሄዳለች። እኛ ከምናስበው እንድትኖር ከምናስበው ይልቅ ጌታ እሷን የወሰደበት ምክንያት ትክክል ነው፣ አይከሰስም። በቃ ድንቅ ጌታ ነው የመረጥነው። ክብር ሁሉ ለኢየሱስ ሲሆን ደግሞ እስቲ አንድ ነገር አስተውለን እንይ። ለምንድን ነው የምናለቅሰው? ቅድም እንዳለው አብዲ እውነት ነው። በስጋ ሲለዩን ልናለቅስ እንችላለን፣ ልናዝን እንችላለን። ግን ልክ አለን፣ ወዴት እንደሄዱ እናውቃለን። የኛ ሀዘን ከልክ ያለፈ መሆን የለበትም። ሌላ ብቻ አይደለም። አሁን ዛሬ ስንዘምር እዚህ ጋር በሀዘን ድባብ አልነበረም መዘመን የነበረብን። አቅም እንዲኖረን ጸጋው እንዲበዛልን እንጸልይ እንጂ በደንብ ነበር ማምለክ የነበረብን። ክብር ሁሉ ለኢየሱስ ይሁን። እስቲ አንድ ነገር ልጠይቃችሁ። ለምሳሌ ሁላችንም ቤተሰቦች አሉን፣ ዘመዶች አሉን። እንደ አንድ ኢትዮጵያዊ ለምንድን ነው ከኛ የቤተሰብ ክፍል ውስጥ ወደ አሜሪካን ሲሄድ ሰው እንዴት ነው የምንሸኘው? እንደዚህ ጥቁር ለብሰን እንደዚህ እያለቀስን ነው የምንሸኘው? አይደለም፣ በጭራሽ። በጣም ተደስተን ግብዣ አድርገን የምስጋና ፕሮግራም አድርገን ዘማሪዎችን ገብዘን አካባቢውን ሁሉ አናውጠን ነው ወደ አሜሪካን። ለምንድን ነው ቢባል ጥርጥር የለውም አሜሪካን ከኢትዮጵያ ስለሚሻል። ዋይኖት እህታችን እኮ የተሻለ ስፍራ ነው ሄደችው። አሁን እኮታችን እኔና እናንተ ካለንበት ከዚህ አሁን ምን እኛ አሁን እዚህ ምንድነው ምን የተሻለ ነገር ምን አለ? ምን አሁን እስቲ ምድር የቀረባት በቃ ንገሩኝ፣ ምድር የቀረባት ምን ነው? ይሄ ሰልፍ ካለበት፣ ወሬት አለበት፣ ትችት ካለበት፣ ሐሜት ካለበት፣ ችግር ካለበት፣ በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት ወደ ራሱ ፈለጋት፣ በክብር አስቀመጣት። እግዚአብሔር የተመሰገነ ይሁን። ልንደሰት ነው የሚገባው። ሆነስትሊ ልንደሰት ነው የሚገባው። በቃ እግዚአብሔር የተመሰገነ ይሁን። የተሻለ ስፍራ ነው ያለችው። በቃ ደግሞ ይሄን እናውቀዋለን፣ የእግዚአብሔር ቃል ስለሚናገር በተሻለ ስፍራ ነው የተቀመጠችው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ነገሮቻችንን በማስተዋል እንድናደርግ የተሻለ ጌታ እንደመረጥን እንድናውቅ። አንድ ጊዜ እነ ኤልፋዝ እነ ሶፋርና እነ በልዳዶስ የሚባሉ ሶስት የኢዮብ ባልንጀሮች መጡ። የመጽሐፍ ቅዱሳችሁን ስታጠኑ ምዕራፍ 12 ላይ በጣም ይመላለሳሉ። ኤልፋዝ ይናገራል፣ ኢዮብ ደግሞ ይመልሳል። ከዛ ደግሞ ሶፋር ያረጋል፣ እሱ ኢዮብ ይመልሳል። በልዳዶስ ሲናገር እሱ ይመልሳልና በዚህ ምልልስ ውስጥ በጣም ከባድ ነው። አንድ ኃጢአተኛ ካልሆነ በስተቀር ሰው እንዳንተ ሊሆን አይችልም። እንደዚህ ቤተሰቡን ሊያጣ በሞት ሊያጣ አይችልም። እንዴት ጻድቅ ነኝ እንዴት ትላለ ነው በቃ እነሱ። እሱ ደግሞ ነኝ ምንም አልበደልኩም እግዚአብሔር ፊት የሚል ተከራካሪ ነው። በዚህ መሃል ኢዮብ አንድ ነገር ተናገረ። በጣም በልዳዶስ የተናገረው ነገር በጣም እንትን ሲለው ኢዮብ የራሱን ጻድቅነት ለማሳየት ምን ነው በእኔና በእግዚአብሔር መካከል እጁን የሚያኖር ዳኛ በተገኘ እናገረው ነበር። እንደውም አልፈራውም ነበር። ምክንያቱም እኔ በራሴ እንዲህ አይደለሁም፣ እንዲህ ሊደረግብኝ የሚገባ ሰው አልነበርኩም። ዳኛ በተገኘና ከእግዚአብሔር ጋር ማለት የህግ ባለሙያ ታውቃላችሁ፣ ሙት ኮርት ይባላል። በዚህ በኩል ከሳሽ፣ በዚህ በኩል ተከሳሽ ይቆማሉ እና በመካከል ዳኛው ይኖራል። ስለዚህ ከሳሽና ተከሳሽ፣ ከሳሽ የከሰሰበትን ያቀርባል፣ ተከሳሽ ደግሞ መልሱን ይሰጣል ማለት ነው። በመሃል ዳኛው ያዩና ይፈርዳሉ። እሱ ፈለገ፣ ሙት ኮርት ፈለገ። በቃ ኮርት ላይ ከእግዚአብሔር ጋር መቅረብ። ይሄ ነው ልቤ የሚፈልገው። ከደረሰብኝ ነገር የተነሳ ከእግዚአብሔር ጋር በቃ እንደዚህ ነው የምፈልገው አለና፣ ዳሩ ግን ምን ያደርጋል አለ፣ እርሱ እንደኔ ሰው አይደለም አለ። ኢየሱስ ክርስቶስ ጌታ። ወገኖች ጌታ በህይወታችን ላይ በሚያደርገው ነገር ምንም ያህል የተሻልነን ብናስብ እግዚአብሔር ጻድቅ ነው። በታችን ኤሚላ ያደረገው ጻድቅ ነው።
በቃ ትክክል አድርጓል። እግዚአብሔር የተመሰገነ ይሁን። በቃ ትክክል በቃ የሚበጃትን ያውቃል፣ የሚሻላትን ያውቃል። ወገኖቼ በደረሰብን ነገር ሁሉ እግዚአብሔር ጻድቅ ነው። የማይከሰስ ጌታ መርጠናል። ለኛ የሚያስበውን ያውቃል። ለኛ የሚያስበው በጎ ደስ የሚያሰኝ መልካም የሆነ ነገር ነው። ስለዚህ ዛሬ በኤሚ ላይ ያደረገው መልካም ነው ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ቅዱሳን እግዚአብሔር ትልቅ ነው ወገኖች፣ አይከሰስም። በእኛ ህይወት ላይ ምንም ነገር ሲያደርግ፣ በእኛ ላይ የሆነ ነገር ሲመጣ በቃ እግዚአብሔር አዋቂ ነው፣ የተሻለውን ነገር አድርጓል። ስለዚህ ከባድ ሐዘን በልባችሁ እንዳይኖር አብራችሁ የምትዘምሩ ዘማሪዎች፣ ጓደኞቿ፣ ወላጆች፣ ቤተሰብ፣ እህቶች፣ ወንድሞች፣ የቅርብ ቤተክርስቲያን በእውነት ነው የምነግራችሁ የተሻለ ስፍራ ላይ ተቀምጣለች። አሁን እኮ እዚህ ጋር እኮ ያለው እኮ አይደለችም። እሷ እኮ አሁን በዚህ የለችም። ሄሎ እኛ እኮ ሐሴት እንድናረግ ነው ተሰብስበን እንድንጽናና፣ እርስ በርሳችን እንድንጽናና ነው አሁን ይሄን እያደረግን ያለ ነው። እሷ እኮ በክብር ቅድም ሳሚ እንደዘመረው በራእይ መጽሐፍ ላይ እንዳለው ጨረቃና ፀሐይ አያስፈልጉም አለ በአዲስቷ ኢየሩሳሌም። ለምን ሲሉት በጉ ራሱ ብርሃን ስለሚሆን፣ በጉ ብርሃን በሆነበት ስፍራ ሩብ ጉዳይ 10 ጉዳይ መሸብኝ ነጋብኝ በማይባልበት የሰዓት አቆጣጠር ለዘላለም በሚባልበት በዛ እኮ ነው ያለችው። አሁን አይገርማችሁም? ለዚህ ክብር ይገባዋል። ጌታ የተመሰገነ ይሁን። በዚህ ነው ልንጽናና የሚገባው። በዚህ ነው ልንጽናና የሚገባው። እኛም ገና ያልቀመስነው ነገር ላለ ምድር ላይ ገና መስራት የምንፈልገው ስላለ፣ ማሳደግ የምንፈልገው ልጅ መስራት የምንፈልገው ስላለ፣ እምንጓጓበት ነገር ስላለ እንፍጨረጨራለን እንጂ አሁን ቆመን የሰበክነው አሁን ቆሞ የዘመሩትም እዚህ የምናለቅሰው በአጠቃላይ አትጠራጠሩ፣ የሚቀጥለው ተረኞች እኛ ነን። በቃ እኛ ደግሞ እንደዚህ እንዘረጋና ደሞ ሌሎች መጥተው ይዘምራሉ። አዲስ ነገር የለም። ይልቅ የሚያስፈልገው ተዘጋጅቶ መገኘት ነው። ተዘጋጅቶ መገኘት የዘላለምን ሕይወት በማግኘት ኢየሱስ ክርስቶስን የሕይወታችን አዳኝና ጌታ አድርገን በመቀበል ክብር ሁሉ ለኢየሱስ ይሁን። ምንም ነገር ቢመጣ ዝግጁ ሆነን መጠበቅ፣ የተዘጋጀ ሆነን መጠበቅ። ደግሞ የመዳን ቀን ዛሬ ነው ይላል። የተወደደ ሰዓት አሁን ስለሆነች ማለት ነው። ምናልባት እዚህ ውስጥ ይልቅ ጌታ ኢየሱስ ክርስቶስን የሕይወታችን አዳኝና ጌታ አድርገን ያልተቀበልን ሰዎች እንዲህ አይነቱ ነገር እንደሚመጣ እርግጠኞች ሆነን የዘላለም መንግስት ወራሾች እንድንሆን ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት ሳይሆን ከዘላለም ሞት ወደ ዘላለም ሕይወት የሚያሸጋግረውን ኢየሱስን የሕይወታችን አዳኝና ጌታ አድርገን በመቀበል ተዘጋጅተን እንድንጠብቅ ጌታ ይርዳን። ይሄ ነው ትልቁ የሚያስፈልገን ነገር። በተረፈ ግን አዲስ ነገር የለም። በቃ አሁን እንሸኛታለን። ከዛ በኋላ በቃ ኤሚኮ እንደዚህ ነበረች፣ ጥሩ ልጅ ነበረች፣ እንደዚህ ነበረች፣ እኛም ቤተሰብም በቃ ያልፋል። አንድ ቀን እኛም እንደዚህ ነን። መቼ እንደሆነ ደግሞ የምንጠራው አናውቅም። ከኤሚ እድሜ አንጻር አሁን ብዙዎቻችን እንበልጣታለን። በእድሜ ቢሆን ጥሪው እኔ ነበርኩ መሄድ የነበረብኝ፣ ወይ እዛ ጋር የሆነ ሰው ነበር መሄድ የነበረበት። አይደለም ጥሪው በእድሜ አይደለም፣ መቼ እንደሆነ አይታወቅም። መቼኛ እንደምንሄድ ወይ ደግሞ መቼ ጌታ እንደሚመጣ አይታወቅም። ተዘጋጅቶ መጠበቅን የመሰለ ነገር የለም። ኢቭን በጌታም ቤት ያለን ሰዎች ሁሉ ጊዜ በእግዚአብሔር ፊት ራሳችንን ፈትሽን አባቶይ ብለን ተዘጋጅተን እንድንጠብቅ ማራናታ እንድንል ጌታ ይርዳን። አሜን። ለምን? የክርስቶስ ደም ዛሬም ትኩስ ነው። ከበደልና ከኃጢአት ሁሉ ምን ይላል? ያነጻል። ጌታ እንድንዘጋጅ እንፈልገው ወገኖች። እግዚአብሔር ይርዳን። በእውነት ነው የምነግራችሁ፣ ጌታ ይርዳን። አንድ እውነት ልንገራችሁና ከዛ በኋላ እጨርሳለሁ። ሁለተኛ ሳሙኤል ላይ ምዕራፍ 12 መዝሙረኛው ንጉስ ዳዊት የኦሪዮን ሚስት ከነበረችው ከቤርሳቤ አንድ ልጅ ይወለድለታል እና እንደምታውቁት የተወለደው ልጅ እንደሚሞትና ዳዊትም ደግሞ የሰራው ትክክል እንዳልሆነ በነብዩ በኩል መልእክት ይመጣለታል። በዛው ሰዓት ያ ብላቴና ታመመ እና ሲታመም ተመልከቱ፣ ይሞታል ተብሎም ተነግሮታል። ግን ደግሞ ታመመ። ሲታመም ደግሞ ዳዊት
አልጋ ላይ አይደለም የተኛ፣ መሬት ላይ ተኛ። ከዛን ቀን ጀምሮ መሬት ላይ ሆኖ በቤቱ ያሉ የቤቱ ሰዎች ሁሉ ሽማግሌዎች ሁሉ ብላ ቢሉት አልበላም፣ ጠጣ ቢሉት አልጠጣም፣ ተነሳ አልጋ ላይ ተኛ ቢሉ በጭራሽ እያለ መሬት ላይ እያለቀሰ እየጮኸ እየጾመና እየጸለየ የልጁን ሕይወት ለመመለስ ማለት ነው። ወገኖቼ የእግዚአብሔር ሐሳብ ይበልጣልና ዳዊት የእግዚአብሔርን ሐሳብ ማስቀየር በጾምና በጸሎት ማስቀየር አይችልምና ልጁ በሰባተኛው ቀን ሞተ። በሞተም ጊዜ ዳዊት የቤቱ ሰዎች ሽማግሌዎች ሲንሾካሾኩ ሰማና ልጁ እንደሞተ አወቀና ብድግ አለ። ልጁም መሞቱን ጠየቀ። አዎ ሞቷል አሉት። ተነስቶ ታጠበ፣ ልብሱን ለበሰ፣ አማረ። ከዛ ራሱ ሲለምኑት አልበላም ብሎ የነበረው ሰው ራሱ ምግብ ስጡኝ ብሎ ጠይቆ በላ። እነሱ እንደውም በታመመ ጊዜ የዚህን ያህል ከሆነ መሞቱን ስንነግረውማ እንዴት እንደ እብድ ሊያደርገው እንደሚችል ብለው አስበው እንዴት እንደሚነግሩት ይጨነቁ ነበር። ከዛ መጨረሻ ላይ በታመመ ጊዜ እንደዚህ ሆናል፣ አሁን ግን በሞተ ጊዜ እንዴት እንደዚህ ልትሆን ቻልክ ብለው ሲጠይቁት በጣም የሚደንቅ ነገር ነው የነገራቸው። በታመመ ጊዜማ ምናልባት በሕይወት ይኖር እንደሆነ ብዬ ጾምኩ፣ ጸለይኩ። አሁን ግን ሞተዋል። እኔ ወደ እርሱ ሄዳለሁ እንጂ እርሱ ወደ እኔ አይመጣም። ስለዚህ አሁን ማልቀስ፣ አሁን መጾም፣ አሁን መጸለይ ትርጉም የለውም አላቸው። ወገኖቼ ቤተሰቦች እናንተ ብቻ አይደላችሁም። እቺን ብላቴና መላው ኢትዮጵያውያንና ኤርትራውያን በአጠቃላይ ለሷ ራርተው ለእግዚአብሔር እንድትዘምር ራርተው እንድታገለግል ራርተው በሕይወት እንድትኖር ራርተው ደስ ብሏቸው ከእርሷ ጋር በነገር ሁሉ ቆመዋል። እኔ ማቃቸው አብረውኝ ስፖርት የሚሰሩ የእስልምና እምነት ተከታዮች የኦርቶዶክስ እምነት ተከታዮች ሁሉ ሳይቀሩ ከዚች ብላቴና ጋር አብረው ሆነዋል። ምን ትፈልጋላችሁ? መሞከር የሚገባው ሁሉ ተሞከረ። አሁን ግን አርፋለች። እግዚአብሔር የተመሰገነ ይሁን። ሳይሞከር ቢሆን ሳይለፋ ቢሆን ሁሉ ፍቅሩን አሳይቶ በእውነት እኮ ነው የምነግራችሁ። እግዚአብሔር የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። በደረሰብን ሁሉ እግዚአብሔር ምንድነው? ጻድቅ ነው። አሁን እኔና እናንተ እርሷ ወዳለችበት ወደ ጌታ እንሄዳለን እንጂ እርሷ ተመልሳ ወደኛ አትመጣ። ስለዚህ እኛንን መዘጋጀት የሚጠበቅብን ከስተታችን ታርመን ከጥፋታችን ተመልሰን ጌታን በአግባቡ አገልግለን እድል በተሰጠን በዚህ ጊዜ ላይ ወደ ማስተዋላችን ተመልሰን እርስ በርሳችን ተቀባብለን እርስ በርሳችን ተዋደን እርስ በርሳችን ተከባብረን ያገኘናቸውን አጋጣሚዎች ሁሉ ለወንጌል ተጠቅመን ጌታ እስኪመጣና ወደ ጌታ እስከምንሄድ መዘጋጀት ያለብን እኛ። ለዚህ ደግሞ ጌታ ይርዳን። አሜን፣ ይርዳን። አዎ ለምን እንደዚህ እንዳልኳችሁ ታለቃላችሁ። በመጨረሻም ሐዋርያው ጳውሎስ ለፊልጵስዩስ ሰዎች መልእክት ሲጽፍላቸው አንድ ነገር ነገራቸው። ምን አለ? እኔ ብሄድ አለና ከዛስ ከክርስቶስ ጋር ምን ብል ብኖር ምን ይለኛል አለ? እጅግ በጣም በቃ የተሻለ ነው አለ። የተሻለ ነው አለ። ነገር ግን ደግሞ ብኖር ደግሞ እዚህ አለ ለእናንተ ጠቅማቸዋለሁ፣ አገለግላቸዋለሁ እና በሁለት ነገር እጨነቃለሁ አለ። አይገርማችሁ እንዴ? ሰውየው እንዴት ደስ ይላል! በሁለት ነገር እጨነቃለሁ አለ። የኛ ጭንቀት አንድ ብቻ ነው፣ መኖር። ዋሻው ከዋሻው ለራሳችሁ መልስ ስጡ። የኛ አንድ ነው። እኔ በጣም በአንድ ነገር ወደንም ጠላንም እንሄዳለን። መሄዳችን አይቀርም። ኢየሱስ ጌታ ነው። ዝም ብለን አይደለም በጌታ ነው። ዝም ብለን አይደለም ጌታን የምናመልከው። ዝም ያውላችሁ ቢረባም ባይረባም ቢከፋም ቢለማም የሚባል ነገር የለንም። የረባውን ይዘናል። የተወደደውን ይዘናል። አዳኙን ይዘናል። ሃሌሉያ! እግዚአብሔር ምስክሬ ነው። እኔ እየዘመሩ ነው ቁጭ በልሳን ጸልይ ነበር። ደስ ይለኛል። እኛ እኮ ራሱ እንትና ደስ ይላል እኮ በጌታ መሆናችን እኮ ደስ ይላል። ኢየሱስ ጌታ ነው። በእውነት እኔ የወንጌል አማኝ በመሆኔ እኮራለሁ። በድካምም በብርታትም ጌታን በማወቃችሁ ደስ ይበላል። ጴንጤ በመሆናችን
የኢየሱስ በመሆናችን አዳኙን በማወቃችን ከብዙዎች የተሰወረው ብዙዎች ከተያዙበት ሊገለጥላቸው ያልቻለ ነገር ስለተገለጠልን እግዚአብሔር የተመሰገነ ይሁን። አንድ የምናፍርበት ነገር በሕይወታችን ላይ የለም። በኢየሱስ ምክንያት ኢየሱስ ጌታ ነው። በአደባባይ እንሰብከዋለን፣ በአደባባይ እናወራዋለን። ሐዋርያው እንደዚህ አለ፣ ብሄድ ነው የሚሻለው፣ እዛ ጋር ነው ደስ የሚል ነገር ያለው፣ ከጌታ ጋር መኖር ነው ምናፍቀው፣ እኔ እሱ ባለበት መቀመጥ ነው ምኞቴ። ግን አለ እዚህ ብኖር ደግሞ እናንተን ጠቅማቸዋለሁ። ይልቅ አንድ ጥያቄ ልጠይቃችሁ፣ ስንኖር ሌሎችን ለመጥቀም ከሆነ እውነት መኖራችን ምክንያታዊ ነው? አለበለዚያ ግን ትርጉም የለውም። መሄዱ ነው የሚሻለን። እውነቴን መሄዱ ነው የሚሻለን። መሄዱ ነው የሚሻለን። እንደምታዩት ነው። አቧራ አለ፣ ያን ያህል የሚያስደስታልም፣ ግፊያ አለ፣ ፉክክር አለ፣ ትችት አለ፣ ስድብ አለ። በቃ አዳዲስ የማህበራዊ ድረገጽ በመጣ ቁጥር በቃ መሰዳደብ ነው የምንሰማው፣ የሚቀፍ ነው፣ መጮ ነው። በቃ ትቢታችን ከፍ ብሏል። በቃ ምንም አሁን ነገር አለ። ከዚህ ምን ጥሩ ነገር ነው ምን ጠብቀው ልላችሁ ፈልጌ ነው። ከኖርን ግን በራሳችን ጥሩ ነገር አድርገን ለማለፍ እንሞክር። በተለይም ደግሞ ሐዋርያው ልጠቅማችሁ እንዳለ ምን እንዳለ፣ እኔ ብኖር በምድር እናንተን ለመጥቀም ላገለግላችሁ፣ ኢየሱስን ያወቃችሁትን እንድትበረቱ እንድትጽናኑ በጽድቅ እንድትኖሩ እናንተን ላገለግል፣ ለሌሎች ደግሞ ወንጌል በመስበክ ወደ እግዚአብሔር መንግስት እንዲፈልሱ ማድረግ ኑሮዬ ከኖርኩ እዚህ ምድር ለዛ ብቻ ነው። አለበለዛ ግን የምናፍቀው ከሱ ጋር ነው። ሁላችንም እናፍቅበት የቤት ኪራይ የሌለበት ብድር የሌለበት እከሌ እንዲለበሰ እከሌ እንደዚህ አይነት መኪና ነዳ እከሌ እኮ እንደዚህ ሆነ ማንልበት ግራ ማንጋባበት እማንቀናበት አድማ የሌለበት ትችት የሌለበት አንዱ ካንዱ ይሻላል የማይባልበት ሁሉ በኢየሱስ ደም ታጥቦ የሚገባበት የእግዚአብሔር መንግስት ስለዚህ ልንል የሚገባው ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን የካደች ሄደች የምስራች ሄደች። እግዚአብሔር ይባርካችሁ። እግዚአብሔር ይባርክ። እንዳልኳችሁ አማኝ የሚጽናናው በእውነት ነው። እውነቱ ደግሞ የተሻለ ቦታ አለን። ቢሾፕ እየተናገረ አንድ ቃል ትዝ ይለኝ ነበር። ትዝ ይላችሁ ከሆነ በለዓም ይህንን ሕዝብ እርገም ተብሎ በተናገረበት ሰዓት እግዚአብሔር አይኖቹን ከፍቶ እንደዚህ አለ፣ ይህ የሚያወራው ስለኛ ነው። እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያላወገዘውንስ እንዴት አወግዛለሁ? ከዓለተማ ተራሮች ጫፍ ሆኜ አየዋለሁ፣ በከፍታዎችም ላይ ሆኜ እመለከታለሁ። ተለይቶ የሚኖር ራሱንም ከሌሎች ሕዝቦች ጋር የማይቆጥረው ሕዝብን አያለው። ያዕቆብን ትቢያ ማን ቆጥሮ ይዘልቃል? እስራኤልን ሩብ ማን ይቆጥራል? የጻድቁን ሞት እኔ ልሙትለት፣ ፍጻሜ የእርሱ አይነት ፍጻሜ ትሁን ይላል። የኛ ፍጻሜ በመንፈሳዊ ዓለም የሚያስቀና ነው። ቅድም ቢሾፕ እንደተናገሩት ባለማወቅ እንደው አንዳንድ ነገሮች ሀዘንተኛ ያስመስሉናል እንጂ በመንፈሳዊ ዓለም ተስፋ ያለው ደስታ የሞላበት ክብር ያለበት ሲታይ የሚያስቀና ኤሚ አሁንም እያገለገለችን ነው። እሷ ወደ ጌታ ሄዳ ጌታን እያከበርን ነው እኛ ሁላችን የሚነገረውም የሚዘመረውም። ስለዚህ ፍጻሜያችን ራሱ ሞት የሚባለው በሰው አስተሳሰብ በእግዚአብሔር ዘንድ ግን የከበረ ነው። ቅድም ቢሾፕ ሲናገር ምናልባት በእድሜ ቢታሰብ በእድሜ ቁጥር ቢሆን ኖሮ እግዚአብሔር እንደዛ አያስብም። ኢየሱስ ክርስቶስ በምድር የኖረበት ዘመን አጭር ነው። ስለዚህ ምን ሰራን እንጂ ስንት ዓመት ሰራን አይልም እግዚአብሔር። ስለዚህ ኤሚ በኖረችው በጥቂት ዘመን ጥቂት ግን የኛ አእምሮ ነው እንጂ በእግዚአብሔር ምናልባት አንዷ ቀን እንደ ሺህ ነው። ስለዚህ እግዚአብሔር በቁጥር አያስብም።
እግዚአብሔር በእድሜ አያስብም። በተሰጠንን ስራ በተሰጠን ጊዜ በአግባቡ እንድንሰራ እግዚአብሔር ዛሬም በእህታችን ወደ ጌታ በመሄድ እየመከረን እሷ ደግሞ በዚሁ አጋጣሚ እግዚአብሔርን እያገለገለች ነው። ስለ ሁሉ ነገር እግዚአብሔር ይባረክ። ፍጻሜያችን በእግዚአብሔር ዘንድ የከበረ ነው። ስለዚህ ኢየሱስን ያገኘ በደሙ የታጠበ ምን አይነት ክቡር ሕዝብ ነን። እግዚአብሔርን ስለዚህ እጅግ አድርጌ አመሰግናለሁ። አሁን የሚቀጥለው ፕሮግራማችን የሚሆነው እህታችን በህይወት አለች። አሜን። ስለዚህ እንደማንም እዚህ ጋር በላም እንደተናገረው እንደተራሰው ሳይሆን በእግዚአብሔር ዘንድ እንደከበረች የእግዚአብሔር ጀነራል የእግዚአብሔር አገልጋይ ናት። ስለዚህ በዚህ ቦታ ላይ ከቤተሰብ እንጀምርና በምድር እያለች በእግዚአብሔር መንግስት ውስጥ እየሰራች ወይም ደግሞ ሰርታ ያለፈችውን ነገር በቤቷ በአገልግሎቷ ከጓደኞቿ የነበራትን ኢንተግሪቲና እግዚአብሔር ደግሞ በምድራችን ላይ በሷ የሰራውን ነገር የምንሰማበት ሰዓት ነው። መጀመሪያ የምስራች ወላጅ አባት አቶ ስምዖን ቶሎን ወደዚህ ጠራለሁ። እሳቸው ጥቂት ንግግር ያደርጉልናል። እሳቸውን ወደዚህ ልጥራ። የተከበራችሁ እግዚአብሔር ቤተሰቦች እንደምን ቆያችሁ? እግዚአብሔር ስም የተመሰገነ ይሁን። እኛ በርግጥ አሁን ሰባኪው ባስተላለፈው መልእክት ልቤ በጣም ተጽናንቷል። እግዚአብሔር ስም የተመሰገነ ይሁን። እሱ ምንድነው? በርግጥ ምስራች የኔ ልጅ ነች። ከልጆች መካከል በጣም ደጋፊ ነች። ምትረዳ ሩሩ ለኛ ለቤተሰብ 95% የምትኖር በመሆኗ እሷ መሄዱን 100% አልወደድኩም ነበር። በተባለው ቃል መሰረት እንድትኖር ነበር የምፈልገው። ለካ እግዚአብሔር ልክ ነው። እሷን እግዚአብሔር ስለምወዳ ደግሞ እሷን እዛም እንዲያገለግላት በማሰብ ወስዷታል። እንደኛ ፈቃድ ግን በፍጹም እንድትሄድ አልፈለግንም ነበር። አሁን ገና ሳይንሱ ገብቶናል። ለኔ ገብቶኛል። አሁን እሷ መልካም የሆነ ነገር ነው። ስለዚህ በእርግጥም ምስራች ከትምህርት ቤት ጀምሮ ዩኒቨርሲቲ ደርሳ ትምህርቷን ከጨረሰች ጀምሮ በዝማሬ አገልግሎት በትንሽ ከጀመረችበት ጊዜ ጀምሮ 100%ን ለቤተሰብ ስትኖር የነበረችው። ከዚህ በኋላ ግን ለራሷ እንድትኖር ሐሳብ ነበረና እግዚአብሔር ግን አላለም። እስካሁን ያገለገለችው ለእናንተ ይበቃል፣ ከዚህ በኋላ ለኛ ታገለግላለች በሚል ጠርቷታል። ከትላንትና ጀምሮ በጣም ልባችን ተሰብሯል። በጣም ምርር ያለ እዝን እንባ ላይ ነበር ያለነው። አሁን ግን ሰባኪው ባስተላለፈው መልእክት እኔ ተጽናንቻለሁ። እግዚአብሔር ስም የተከበረ ይሁን። እግዚአብሔር ይመስገን። አያችሁ የእግዚአብሔር ቃል እንደዚህ ነው የሚያጽናናው። ቤተሰቦቿን እግዚአብሔር ማጽናናት ስለቻለ ለእግዚአብሔር ክብር ይሁን። የአማኝ ወደ ጌታ መሄድ ብቻ ነው። አባትየው እንደተናገሩት ሄደች አሉ። ሞተች ሳይሆን ሄደች። እግዚአብሔር ይመስገን። አሁን ደግሞ ወደዚህ የምጠራው የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ፓስተር ይልማ ዋቄ እሳቸውን ወደዚህ እጠራለሁ። እሳቸው መልእክት አላቸው።
እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስለ እህታችን ወደ ጌታ መሄድ በዚህ ዕድሜዋ እጅግ በጣም አዝነናል። በቢሮ ደረጃም ሐዘናችንን ለመግለጽ በስጋ በመለየቷ ያው ስጋ ያዝናል፣ እግዚአብሔር ደግሞ ያጽናናል። ስለዚህ አንደኛው በስጋ በመለየቷ ከቤተሰቧ ከቤተ ክርስቲያን ሐዘናችንን ለመግለጽ እንደ ካውንስል ነው። ሁለተኛው መልእክታችን ደግሞ ምስጋናን ነው። ለእግዚአብሔር ምስጋና ነው። ምስጋናው ምንድነው? ምስጋናው ቅድም በተነበበልን በዘኍልቍ መጽሐፍ ላይ የጻድቃንን ሞትን የልሙት ፍጻሜም እንደርሱ ፍጻሜ ትሁን ይላል። በዛ ላይ የጻድቃን ሞት ማለት በጌታ ሆኖ እንደዚህ በአማረ ሁኔታ እየዘመሩ እያመለኩ በንጽህና ሕይወታቸውን እየጠበቁ ወደ ጌታ መሄድ ነው ፍጻሜው፣ መልካም ፍጻሜው። አሁን የእሷ ፍጻሜ መልካም ፍጻሜ ነው። በዓለም አስተሳሰብ፣ በሌሎች አስተሳሰብ በጣም አስደንጋጭ ነው። እየበቀለች ያለች ልጅ፣ እየታየች ያለች ልጅ፣ በጸጋዋ ብዙ ሰዎች የተጽናኑባት ልጅ፣ እግዚአብሔር ያስነሳት ልጅ አሁን ስትወሰድ አንዳንዱ በሌላ ሊተረጉም ይችላል። ግን የእግዚአብሔር ውሳኔ ትክክል ነው። ቅድም እንደተባለው ዋናው ፍጻሜው በጌታ ሆኖ ማለፍ ነው። ሕይወት ጠብቆ ማለፍ ነው። የእግዚአብሔር ቃል ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ለዘላለም ከሚኖር ሕያው ከሆነ ከእግዚአብሔር ቃል ነው እንጂ ሥጋ ሁሉ ሳር ነው፣ ክብሩ ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። እናንተ የተወለዳችሁት ከእግዚአብሔር ቃል ነው ይላል። ይቺ ብላቴና ዳግም ተወልዳ ስለ ዳግም ልደት የምትዘምር የምትሰብክ ከጌታ ጋር የሆነች ከማይጠፋው ዘር ተወልዳ ወደማይጠፋው ዘር ሄዳለች። ሌላው ሥጋ ሁሉ ረጋፊ ነው፣ ምንም አይነት ይሁን። ብዙ የከበረ ነገር ያለንም ቢሆን የተዋረደ ነገር ያለን ቢሆን ሁሉም ይቀራል። ነገር ግን ዳግም የተወለደ ሰው ከሕያው ወደ እግዚአብሔር ይሄዳል ማለት ነው። ለዚህ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ ያገባም እንዳላገባ የሚገዛም እንደማይገዛ ይሁን፣ ቀኑ ቅርብ ነው፣ የዚች ዓለም መልክ አላፊ ነው ይላል። የዚች መልክ አላፊ ነው። በቃ እናልፋለን። ሁላችን ምንም አይነት ብንሆን እናልፋለን። እግዚአብሔር አምላክ ግን ያገኘ ሰው ቅድም እንደተሰበከልን የእግዚአብሔር ቃል ለዘላለም ወደሚኖር ነው እህታችን የሄደችው። የዕድሜ መርዘም ለጌታ ብዙ ላይ ጠቅም ይችላል። ብዙ ሰዎች በዕድሜ ርዝማኔ ውስጥ መንገዳቸው ተበላሽተዋል። አንዳንዶቹም ደግሞ ሌላ መስመር ሄደዋል። የታደሉቱ ናቸው በእንደዚህ አይነት መልካም ፍጻሜ የሚፈጽሙት። መጨረሻችንን ዛሬ ቢሆን የሁላችንም ተዘጋጅተናል ወይ ነው ዋናው ነገር። ብሉይ ኪዳን ማለት የፍጥረት መጽሐፍን ስናነብ የነሱ የመጀመሪያዎቹ ሰዎች ዕድሜ በጣም ረጅም ነው። 969 የማቱሳላ ዕድሜ አለ። 900 800 እዛ 1000 ቤት አጠገብ ነው ብዙዎቹ የኖሩት። ኖሩ፣ ልጆች ወለዱ፣ በሉ፣ ጠጡ፣ ከበሩ፣ ሞቱ ይላል። ግን ሁለት ሰዎች ላይ የተለየ ታሪክ እናነባለን። ዘፍጥረት 5 ላይ በተለይ ሄኖክ አካሄዱን ከእግዚአብሔር ጋር አድርጓል፣ እግዚአብሔርን ደስ አሰኝቷል እልና የኖረው ዕድሜ 365 ነው።
ትንሹ እድሜ የኖረ እሱ ነው። ግን ከነዚህ ከትልልቆቹ ሁሉ በላይ ደግሞ እግዚአብሔርን ደስ ያሰኘ ሳይሞት የተወሰደ እግዚአብሔር አካሄዱን ደስ ስላሰኘ በዛች በአጭር እድሜ ውስጥ ማለት በአጭር እድሜ የእድሜ መርዘም ወይም ማጠር ሳይሆን በተሰጠን እድሜ ጊዜ የለንም። በዛ ውስጥ እግዚአብሔርን ደስ አሰኝተን ስንኖር እግዚአብሔር ያንን ነው የሚወደው። እቺ ልጅ ድንቅ የሆነ ዜማ፣ ድንቅ የሆነ ዝማሬ፣ ማጽናናት ጸጋ ጌታ ሰጥቷታል። ብዙዎች ተጽናንተውባታል። እግዚአብሔር ይህንኑ ነው የሰጣት። በዚሁ ነው ያለፈችው። ሌሎቹ ደግሞ ረጅም ዓመት ያገለገሉ አሉ፣ እግዚአብሔር እንደሰጣቸው ነው። ስለዚህ ባለን እድሜ ዘመኑ አጭር ነው ሲል ለእያንዳንዱ ሰው አይታወቅም ጊዜው የእግዚአብሔር ዘንድ ብቻ ነው። አንድ ቀን በቃ ሲል በቃ ነው። ግን ባለን እድሜ እግዚአብሔርን ደስ አሰኝተን እንደሷ በህይወት በዝማሬ አልጋ ላይ ሆና እንደዘመረች በህመም ውስጥ ሆና ጌታን እንዳመሰገነች የኛም ህይወት በምስጋና ውስጥ ሆኖ ፍጻሜያችን ይሁን። እግዚአብሔር አምላክ ቤተሰቡን ያጽናና። ሁሉ አላፊ ነው፣ ሁላችንም እናልፋለን። ይህች ልጅ ግን ወደ እግዚአብሔር አምላክ ወደ ሕያው ጌታ ሄዳ በሕያዋን ማህበር ተቀላቅላለች። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካቸው። አሁን ደግሞ ወደዚህ የምጠራው እህታችን ዘማሪ ምስራች ከአርባ ምንጭ በነበረችበት ወቅት በመካነ ኢየሱስ ቤተክርስቲያን ታገለግል ነበር። ወደዚህ ደግሞ ወደ አዲስ አበባ ሙቭ ባረገችበት ሰዓት ጂፒኤስ ቸርች ጂሰስ ክራይስት ፕሮፌቲካል ቸርች እሱን በኋላ ነቢይ ነው ያስተካክልልና እዛ የእግዚአብሔርን ስራ ስትሰራ አብራ ስታገለግል ነበር። ነቢይ ሄኖክን ወደዚህ ጋብዛለሁ። እሳቸው ወደዚህ መጥተው ስለ ምስራች ንግግር ያደርጉልናል። እንግዲህ ሁሉም እንደተናገሩት ነው። ያው በስጋ እናዝናለን፣ ሐዘናለን። ግን ጊዜያዊ ነው ሐዘናችን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው የሚለው መዝሙር 116 ቁጥር 15 በእግዚአብሔር ፊት በእግዚአብሔር ዓይን ፊት ይሄ የከበረ ነው እና የከበረ ብቻ አይደለም ፕሪሺየስ ነው የሚለው። ክብሩ የማይለመድ ነው፣ እየቀጠለ የሚሄድ ነው። የሆነ አንድ ቋሚ ሊሚትድ የሆነ ክብር ውስጥ አይደለም የገባችው። መቼም እሷም እኛም ከሄድን በኋላ ማን ለምደው ግሎሪ ነው። የሰው ዓይን ፊት አይደለም፣ በእግዚአብሔር ዓይን እና በሰው ዓይን አይተነው ነው ያለቀስነው። በሰው ዓይን አይተነው ነው የከበደን። እንወዳታለን። የሚ ያለፉትን 3 ዓመት ተኩል አገልግላለች ከኛ ጋር። እግዚአብሔር በጄፒኤስ ቤተክርስቲያን የላከው ቅባት ከወለዳት ልጆች አንዷ ነች። ሺ ዋዝ ስዊት፣ ጥሩ ልጅ ነበረች። ምንም አንድ ቀን ለደቂቃ አዝኝባት ከፍቶኛ አያውቅም። በሷ በሁሉ አገልጋዮች ዘንድ የተወደደች ነች። ሁላችንም እንወዳታለን። ቲያትሪካል አርት ግራጁዌት እንዳደረገች ነው ወደ አዲስ አበባ መጣ የኛን ቸርች ጆይን ያደረገችው። በዛ ሞመንት ላይ ብሔራዊ ቲያትር እንድትዘፍን ብዙ ግብዣ ይደረግላት ነበር እና እሷ ግን ቸርች እየመጣች ነበር የምታገለግለው። ወርሺፕ ቲም ውስጥ ነበረች
እየራባት ትመጣ ነበር። መሳፈሪያ ሳይኖራት በእግሯ ትመጣ ነበር እና አንድ ቀን አገልጋዮች እሑድ ፕሮግራም ላይ ከኔ ጋር አብራ እንድታገለግል እድል በር ከፈቱላት። ያን ቀን ተኝቼ አላደርኩም አለች እና ያቺ የእሑድ አገልግሎት የሷንም አገልግሎት ለዓለም አበቃው። የማናችንም ጥረት አይደለም። ማንም ሰውን ማክበር አይችልም። ጳውሎስ ተከለ፣ አጵሎስ አጠጣ፣ አሳዳጊ ግን እግዚአብሔር ነው። የእግዚአብሔር እጅ ነበር እንደዛ ያገነናት። ማንንም እኛ ማግነን አንችልም። የኛ ቢሆን ለቤተሰብ ነበር የምንሰጠው። እሷ አገነናት። በአጭር ጊዜ ዓለምን ሞላች። ከተለያዩ ሀገሮች ኢንቫይት ያደርጓት ነበር። አሁን ድና ተነስታ እስክታገለግል የሚጠብቋት ብዙዎች ነበሩ። ጌታ ግን እንግዲህ አናቅም በቃ አለ። የእሷ 3 ዓመት ተኩል አገልግሎት ግን የአንዳንድ ሰው የ20 ዓመት አገልግሎት ነው። በጣም ነው ጌታን የምትወደው። አገልግሎት ትወዳለች፣ ቸርችን ትወዳለች፣ ዋጋ ከፍላለች ለማገልገል እና ወደ ወደደችው ሁሉ ይቅርብኝ ወዳለችው ሺ ወስ ታለንትድ ታውቋታላችሁ። ድምፅ አላት። ኢንቫይት ተደርጋ ነበር። ከብሔራዊ ቲያትር ነው ወደኛ የመጣችው፣ ወደ ጄፒኤስ የመጣችው እና ጄፒኤስም በምታዩት በቪዲዮ አይደለም የጀመረችው፣ ጓዳ ነው ስታገለግል የነበረው። እኛ በኋላ ነው ያወቅነው። ይርባት ነበር፣ ይጠማት ነበር፣ መሳፈሪያ የላትም ነበር። ጌታ እንደዚህ ወደደ። ለቤተሰቡ ሁሉ ማጽናናትን ይስጥ። ለጄፒኤስ ወዳጆች ለምትወዱን ብትተርፍ ብላችሁ ከጎናችን ለነበራችሁ በገንዘባችሁ በጸሎታችሁ የተለያየ ዓለም ያሉ ሰዎች ጾም ጸሎት ሲይዙ አውቃለሁ ለሷ እና ቴንኪው እግዚአብሔር ያክብራችሁ ስላሳያችሁ ፍቅር ኢትዮጵያውያን ኤርትራውያን ስለ ቸርነታችሁ እግዚአብሔር ይባርካችሁ። ለቤተሰቡ መጽናናትን እግዚአብሔር ያድርግ። በእውነት እግዚአብሔር በረዳንና ጸጋ ባበዛልን መጠን ለዚህ ቤተሰብ መሆን የምትችለውን ለመሆን ቃል እንገባለን። ወዳችኋለሁ። ተባረኩልኝ። ወንጌላውያን የዘማሪዎችና የሙዚቀኞች ህብረት ተወካይ የሆነውን ረታ ጳውሎስን ወደዚህ ጋብዛለሁ። የአምላካችን እግዚአብሔር ስም የተባረከ ይሁን። ብዙ የሚያጽናኑ መልእክቶችን ከዚህ እየሰማን ነው። ቃል ሰምተናል። እግዚአብሔር እናመሰግናለን። እግዚአብሔር አንዴ ባደረገው ነገር ማንንም ያንን መቀየር ስለማይችል ያለው አማራጭ መጽናናትና ከእግዚአብሔር ጋር መስማማት ነው። እንደገና ደግሞ ለተሻለ ክብር እግዚአብሔር ስለጠራት እንደተነገረው ቃል በእግዚአብሔር ደስ መሰኘት ነው። እግዚአብሔር ስላደረገው ሁሉ የተመሰገነ ይሁን። የኢትዮጵያ ወንጌላውያን ዘማሪዎችና ሙዚቀኞች ማህበርን በመወከል የተሰማንን ያው በስጋ በመለየቷ የተሰማንን ጥልቅ ሐዘን እንገልጻለን። እንዲሁም ደግሞ እግዚአብሔር ባደረገው ነገር መልካም ነው፣ ጻድቅ ነው ይሄንን እናምናለን እና ለቤተሰባቸውም ለቤተሰባ በሙሉ እግዚአብሔር መጽናናትን ያድርግ። እግዚአብሔር ይባርካችሁ። በታመመችበት ወቅት
የመጀመሪያውን ነገር እንደሰማን ወንድማችን ይስሐቅ ነበር። ከዛ ይሄኛውን ነገር ይዘን ወደ ሚዲያ መምጣት እንደዚሁም ደግሞ እስከ ውጭ ሀገር ሄዳ የምትታከምበትን ነገር የሚያደርግ አንድ ቲም እዛው ተዋቀረና የነበረውን ነገር ወንድማችን አኬ ወደዚህ ይመጣልና አክሊሉ ተስፋዬ እሱ ደግሞ የተወሰነ ነገር ይናገራል። ሰላም ለእናንተ ይሁን። ወንድሜ አብዲ እንዳለው ወንድማችን ይስሐቅ እህታችን የምታልፍበትን ነገር በጓዳ ህመሟን በሰማን ጊዜ በወንጌላውያን አማኞች ውስጥ የምናውቃቸውን ለማስተባበር የበቁ ናቸው ያልናቸውን ሰዎች ሰብሰብ አድርገን ነበር። ነቄስ ሙሉነ፣ እህታችን ትግስት እጅጉ፣ ወንድማችን ዘሪሁን ግርማ፣ እንዲሁም ወንድማችን አብዲ ይስሐቅ፣ እህታችን ጽጉ ከአሜሪካን ሀገር ጎፈንድሚ የከፈተችልን የተለያዩ ሰዎችን ምናልባት ስም ዘንግቼ ከሆነ ይቅርታ ጠይቃለሁ። ተሰብስበን ከመጀመሪያው ቀን ጀምሮ እስካሁኑ ጊዜ ድረስ በትጋት ፍቅራችሁን አብሮነታችሁን ስላሳያችሁ ጌታ ኢየሱስ አብዝቶ ይባርካችሁ። በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ለእህታችን በዚህ ምድር ባለችበት ጊዜ ስላሳያችሁት ፍቅር ትምህርትም የሚሆን ነገር ከልብ እናመሰግናለን። ቀጣይ የሚሄደው አጭር ንግግር የኛን አስተባባሪ ኮሚቴ ወክዬ እናገራለሁ። ምናልባት እንዳጋጣሚ ሆኖ ቢሾፕ ዴቭ ያቀረበውን መልእክት የተዋጣለት አጠቃሎ ነው የሚመስለው። እኔ ያዘጋጀሁት ጽሁፍ በጌታ በኢየሱስ ክርስቶስ ስም አነባለሁ። ቤተሰብ በጥሞና ጓደኞች፣ ወዳጆች፣ ዘመድ አዝማድ እንድትሰሙኝ በአክብሮት ጠይቃለሁ። በመጀመሪያ የሚዬ የምስራች ምስሯ የምንላት እህታችን ወዴት እንደሄደች ልናገር ወዳል። የማይነጥፍ ደስታ ወዳለበት በጉ ብርሃን ወደ ሆነበት በሽታ፣ አደጋ፣ ጭንቀት፣ እጦት፣ ምቀኝነት፣ ስደት፣ መናቅ፣ ንዴት፣ ክፋት፣ ጥላቻ፣ ብቸኝነት የመሳሰሉት ሐዋርያው ጳውሎስ የሚያስቃትቱን የሚላቸው ነገሮች ወደ ሌሉበት በሰው እጅ ወዳልተሰራች ወደ ብፁዓን አገር ወደ ጻድቃኖች መንደር ነው የሄደችው። የመንግስተ ሰማያት ምስጢር የገባቸው ቅዱሳን እንቅልፍ የሆነውን ሞት የሚመኙትም ለዚህ ነበር። ከጌታ ጋር የሚገናኙበት ወቅት በመሆኑ እጅግ ተደስተው ነበር የሚያሰላስሉት። ስለዚህ ሐሳብ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 23 ሲናገር እንዲህ ይላል፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነውና ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የተሻለ ነውና ይላል። እንግዲያውስ ሞት ወይም አባቶቻችን እንደሚሉት እንቅልፍ ወደ መንግሥተ ሰማያት መሸጋገሪያ ድልድያችን ነው። ጳውሎስም ከላይ የጠቀስኳቸውን የሚያስቃትቱን የሚላቸው እነዚህን ነው። ክርስቲያኖች ሲያንቀላፉ ይህ ሁሉ መቃተት
ይቀርላቸውና ከሰማይ የሆነ መኖሪያቸውን ይለብሳል። የሚሞተው አካል በሕይወት ይለወጥና የከበረ አካል ይለብሳል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 2። ለዚህም ነው መዝሙረኛው የቅዱሳኑ ሞት በእግዚአብሔር ዘንድ የከበረ ነውና የሚለው። በጌታ ቀን ስለሚሆነው ትዕይንት ሐዋርያው ሲናገር እንዲህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ቁጥር 16 ላይ በክርስቶስ ሆነው ያንቀላፉት በሕይወት ያሉትን ቀድመው ይነሳሉ፣ ከዚያም እኛ በአየር ላይ እንነጠቃለን ይላል። ምስርዋ ቀድማን ነው የምትነሳው። ኦ ጌታ ሆይ ያ ቀን እንዴት ያለ ድንቅ ቀን ነው! እናመሰግንሃለን። ዛሬም የሚዬ እኛ ከኛ ጋር ብትሰነብት በቅርቡ እናንተ ናችሁ ምትድሩኝ እንዳለችው ብንድራት ወልታ ከብዳ ብናይ እንዳቀድነው ቅድም ዓለምን እየዞረች ስለምትወደው ጌታ የዝማሬ ድግስ እያዘጋጀች ብትዘምር ብናያት የልባችን ናፍቆት ነበር። ዝማሬዋንም ሰርታ ልናይ፣ ልንቀኝ፣ ልንዘምር በእውነት ጓጉተን ነበር። ነገር ግን ከእኔ ጋር ትዘምር አለ በጉ። በእኛ ልብ ብዙ ሐሳብ ቢኖርም ምክሩ ጸና። አስቀድሜ እንዳልኩት የማይነጥፍ ደስታ ወደ ሞላበት በጉ ብርሃን ወደ ሆነበት በሽታ፣ አደጋ፣ ፍርሃት፣ እጦት፣ ስደት፣ መናቅ፣ ንዴት፣ ጥላቻ፣ ብቸኝነት የመሳሰሉት ወደ ሌሉበት በሰው እጅ ወዳልተሰራው ወደ ብፁሃን አገር ወደ ጻድቃኖች መንደር ወሰዳት። የሚዬ እንግዲህ ምን እንላለን? እግዚአብሔር ሉዓላዊ ነው፣ የወደደውን አደረገ። መንፈስ ቅዱስ ቤተሰቧን ብዙ ዋጋ አብሯት የከፈለውን እጮኛዋን በጸሎት በበጎነት ከሊቅ እስከ ደቂቅ በመላው ዓለም በበጎነት ከጎኗ ለቆሙት ለወዳጅ ዘመዶቿ በአካል ከኛ በመለየቷ ላዘኑ ሁሉ እግዚአብሔር መጽናናትን ያድርግ። ጌታ መንፈስ ቅዱስ ልባቸውን ይደግፍ። ተባረኩ። ግናለን። አሁን ደግሞ ዘማሪ ሳቅን ወደዚህ ጋብዛለሁ። ዘማሪ ሳቅ ከኤሚ ጋር ከመጀመሪያው ጀምሮ ሰላም እንዴት ናችሁ? ያው በዋናነት ማለት የምችለው ለምንና እንዴት ባይ የሌለበት እንደ በጎ ፈቃዱ የወደደውን የሚሰራ ሁልጊዜ መልካምና ትክክል የሆነ ልዑል እግዚአብሔር አምላካችንና አባታችን መሆን ያለበትን አደረገ። ስለ ሁሉም ደግሞ ሁል ጊዜ
ሁሉ ከእርሱ በእርሱ ለሆነ ለእግዚአብሔር ለአምላካችን ሳናጓድል ምስጋና እናመጣለን። በመቀጠል እህታችን በምድር ሕይወት በነበረችበት ጊዜ ሁሉ ስላሳያችሁት ፍቅር፣ ክብር፣ ቸርነት ሁሉ መላ ኢትዮጵያውያን፣ ኤርትራውያን በዋናነት ኪሩ እንዲሁም ደግሞ አብራችሁኝና አገልግሎት ያገለግላችሁ ናኬ፣ ዘርዬ፣ አብድዬ፣ ቄስ ቲጂ ስም መጥራት ከጀመርኩ እንዳላጣችሁ ብዙ ናችሁ። ከሀገር ውጭም ያላችሁ በጣም ላመሰግናችሁ ልባረካችሁ ወዳለሁ። እንዲሁም ደግሞ በጣም አብራችኋት የምታገለግሉ ወጣት ዘማሪያን ተረዳዱ። በቁም ነው መረዳዳት የምትችሉት። ባልኩት መሰረት ያሳያችሁት ርብርብ እጅግ ዋጋው ከፍ ያለ የከበረ ነው። በጣም ላመሰግናችሁ ወዳለሁ። ትንሿ እህታችን የሚ ምስሯ ወደ ተሻለው ሳይሆን ቃላት ወደማይገልጹት ውብና ድንቅ ርስቷ ወደምንናፍቀው የአባታችን እቅፍና ዘላለማዊ ረፍቷ ነው የሄደችው። በዚህ የተጽናናን በምድር የቀረን ወገኖቿ ግን ሁሌ ምንናፍቃታለን። እንደወደድናትን በልባችን ትኖራለች። ስሜታችንን ትንሽ ለመግለጽ፣ ሀዘናችንን ትንሽ ለመግለጽ የግድ ቢሆንብንም እግዚአብሔር ደግሞ ለቤተሰቡም ለጓደኞቿም ሁላችንም የላከ ያለውን የመጽናናት መንፈስ እንድናከብር እሱን መንፈስ እንድናስቀጥል አደራ ማለት ፈልጋለሁ። ከእግዚአብሔር ቃል አንድ ቦታ ነባለሁ። የተስፋን ቃል የሰጠው የታመነ ነውና እንዳንነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰባሰባችንን አንተው። እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ ያያችሁ አብልጣችሁ ይህንን አድርጉ። 3 ነገር ማለት ተወዳለሁ። ከእግዚአብሔር ከተቀበልነው ብዙ ቸርነት ትንሽም ቢሆን መቆረሳችን ይቀጥል። ጸጋ ከበዛልን ደግሞ ያለ ስስት የምንሰጠው ሁሌም ይኖረን። ከገነነልንም ታላቅ ምሕረቱ የተነሳ ለሌሎች የምንራራበትና የምንመረበት የታደሰው ሩህሩህ የክርስቶስ ልብ ከኛ ይወሰድ ይብዛልን። እንጠብቅ። በስጋ የአይን ሚዛን ሳይሆን በንጹህ የኢየሱስ ፍቅር ልብ ያልተገባንን ምን ያህል እንደወደደንና ፍቅሩን እያየን ባለመርሳት እርስ በርሳችን ያለ ምክንያት እንዋደድ። እግዚአብሔር ቸር ነው። ደግሞ የቅርብ ወዳጆቿ ጓደኞቿ ዘማሪ መክሊትን ወክሏል። እሷ ደግሞ መታ ጥቂት ትናገራለች። እግዚአብሔር ይመስገን፣ ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር አዋቂ ነው። እግዚአብሔር ትክክል ነው። እታችንን የምስራችን ካወኳት ጊዜ ጀምሮ በጣም ቅን፣ በጣም አብረዋት የሚያገለግሉትን ሰዎች የምትወድ፣ ቤተ ክርስቲያኗን የምትወድ፣ ከምንም ነገር በላይ ደግሞ እግዚአብሔርን በጣም የምትወድ፣ ጌታን ማገልገል የምትወድ ዘማሪ እህታችን ናት። ያው እግዚአብሔር እንዴትና ለምን አይባልም፣ እግዚአብሔር ልክ ስለሆነ እና አሁን እየሆነ ያለው ነገር ለኛ በጣም ከባድ ነው፣ ግን እግዚአብሔር በቃሉ አጽናንቶናል። የምስራች ድና ስትመጣ የነበራት ደስታ፣ እንደገና እግዚአብሔርን ለማገልገል የነበራት ጉጉት፣ እቅዳችን በጣም ብዙ ነበረ። ይገርማቸዋል። መዝሙር ልሰራ እያሰበች ነበር፣
መዝሙሩን አብረን እንደምንሰራ እናወራ ነበር። ከዛ አልበምም እንደምታወጣ በጣም በቃ ባለሙሉ ተስፋ ነበረች። እግዚአብሔር የወደደው ሆነ። አንድ መናገርና ማመስገን የምፈልገው በህመሟ ሰዓት አብራችሁ የነበራችሁ በሙሉ ኢትዮጵያውያን፣ ኤርትራውያን እግዚአብሔር አምላክ ብድራታችሁን ይክፈል እና ደግሞ ይሳቅዬ በዚህ ሁሉ ሰው ፊት አመሰግናለሁ። አብረህን ስለነበርክ ከጎናችን ስላለ ነገም ከጎናችን እንደምትሆን አስበን በጣም ነው የምናመሰግነው። ይሄ ነገር ወደ ሚዲያ ከመምጣቱ በፊት እያንዳንዱ ዘማሪ ጋር ደውል ነበረ። በቃ ያላችሁን ብር ላኩልኝ እያልኩ ማናቸውም አላሳፈሩኝም። ከጉድለታቸው ነበረ እያወጡ ሲሰጡኝ የነበረው እና እናንተንም እግዚአብሔር ይባርክ። ጌታ ኢየሱስ ዘመናችሁን ይባርክ። እና እግዚአብሔር ቤተሰቦቿን ያጽናና፣ ቤተ ክርስቲያንን ያጽናና። አብራችሁ የምታገለግሉት ሁሉ እግዚአብሔር ያጽናችሁ። ኪሩዬ ጌታ ኢየሱስ ያጽና፣ ልባችሁን እግዚአብሔር ይደግፍ። አመሰግናለሁ። እሺ፣ የመጨረሻው ተናጋሪ የሚሆነው የኢትዮጵያ ክርስቲያን ሚዲያዎች ባለሙያ የሆነውን መሪውን ፕሬዝዳንቱን ወንድማችን ዘሪሁን ግርማ ወደዚህ ጋብዛለሁ። እግዚአብሔር መልካም ነው። እንደ ወንጌላውያን የሚዲያ ባለሙያዎች ማህበር ለቤተሰቧ ላሳደጋችኋት መንፈሳዊ መሪዎቿ፣ እንዲሁም አብራችሁ ላገለግላችሁ ዘማሪዎች፣ ለወዳጆች፣ እንዲሁም ለየሚ ያልነጠፈ ርብርብ ላደረጋችሁ በሙሉ እናመሰግናለን። ቤተሰቦቿን ደግሞ ማጽናናት እንዲሆን መንፈስ ቅዱስ እንዲያጽናና እንመኛለን። እንግዲህ ባለፉት የየሚ መታመን በተሰማ ጊዜ ጀምሮ ሚዲያዎች ቲክቶክ፣ ፌስቡክ፣ ሜንስትሪም ሚዲያ ሳይቀር ምንድነው ያልነጠፈ ርብርብ አድርጋቸዋል። ሚዲያዎችን በዚህ አጋጣሚ ማመስገን ፈልጋለሁ። ምክንያቱም እንደዚህ አይነት ነገር ሲፈጠር ሚዲያዎች ያላቸው ሚና ቀላል አይደለምና ባላችሁበት የሚዲያ አባላት ቤተክርስቲያንን፣ የኢትዮጵያ ቤተክርስቲያንን ያገለገሉ ሰዎች፣ መሪዎች፣ አገልጋዮች በተለያየ ችግር ውስጥ ሲሆኑ በተለያየ ነገር ላይ ሲቆሙ አብራችሁ ስለቆማችሁበት ነገር እናመሰግናለን። እንዲሁም ደግሞ ትናንትና ኦልሬዲ የየሚ ማረፍ በተሰማ ሰዓት ሚዲያዎችን እንዲያርሙ ከዚህ በኋላም በጌታ ፍቅር የምንጠይቀው ምንድነው? ቤተሰብ ሳይጽናና አንዳንዴ ድንጋጤ ይፈጥራል እና ቀጥታ ምን ተፈጠረ፣ ምን አልተፈጠረ፣ ምን ተደረገ፣ ምን አልተደረገ ሳይባል ሚዲያ ላይ ነው። እኛ ገና ወደ ሆስፒታል እየሄድን ሚዲያው ተጥለቅልቋል። ስለዚህ እንደነዚህ አይነት ነገሮችን ሚዲያዎች ቢያርሙ ከዚህ በኋላ በጌታ ፍቅር እንጠይቃለን። ምክንያቱም ሰውን ያስደነግጣል። ያልሰማ ቤተሰብ አለ፣ ራሱን የቻለ መንገድ ስላለው ይሄ ነገርና ይሄንን ማለት ፈልጋለሁ። ከዛ በተጨማሪ ግን ከመጀመሪያው ጊዜ ጀምሮ በቅንነት በአገር ውስጥ በአገር ውጭ ቅድም ተብሏል፣ ይሴ ብሎታል፣ ሁሉም ብለውታል። አብራችሁ የቆማችሁ በሙሉ በእውነት እናመሰግናለን። እግዚአብሔር አምላክ ይባርካችሁ። ቴንኪው በጣም እናመሰግናለን ወንድማችን ዘሪሁን። አሁን ለ2 ደቂቃ እንደምንም በርትቶ ወንድማችን ኪሩ የዘማሪ የምስራች እጮኛ እድሉን ሰጠዋለሁ። ፕሮግራማችንን በተሳካ ሁኔታ እንድንጨርስ
በእሷ ሰላምታ ሰላም ልበላችሁ መሰለኝና ሻሎም ሻሎም ትላለች ሁሌ ሰው ስታገኝ። ሻሎም ሻሎም እላችኋለሁ፣ ሰላማችሁ ይብዛ። እሷ ተኝታ ቆሞ ማውራት በጣም ከባድ ነው። ያው እሷ ላትመጣ እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝና በቅርብ እንገናኛለን ብዬ አስባለሁ። በጣም ነው የምወዳት። ብዙ ለፍቼባታለሁ፣ ግን እንዳሰብኩት አልሆነልኝም። እስካሁን በተነገረው ስለ እህታችን ከእግዚአብሔርም ቃል ከዝማሬውም ከሁሉም ነገር ሰምተን ተጽናንተናል። እግዚአብሔር እናመሰግናለን። እህታችን ሕያው ናት። አሜን። ይገባኛል። ሁላችንም በስጋ ማዘናችንም ትክክል ነው። ነገር ግን አንድ ነገር እናደርጋለን። ሕያው እንደሆነች ታምናላችሁ? ስንት ሰው ያምናል? እስጢፋኖስ በሚወገርበት ሰዓት አንድ ነገር ቆሞ አየ። ኢየሱስን በአብ ቀኝ ቆሞ ተመለከተ። ስለዚህ ኢየሱስ የቆመው ለምንድን ነው ብዬ አንድ ቀን ወደ ልቤ ሳስብ እስጢፋኖስን ዌልካም ሊለው ነው። ዛሬ ኤሚን በሰማይ ዘንድ ደስታ ነው። መላእክቶች ዌልካም ብለው ኢየሱስ እንኳን ደህና መጣሽ ብሎ በእግዚአብሔር ቀኝ ያሉ ቅዱሳን ሁሉ በዚህ ሰዓት የተቀበሏት እኔና እናንተ አንድ ጊዜ እንቁምና አንድ ነገር እናደርጋለን። አንድ ጊዜ እንቆማለን። በዚህ በልጅነት ባጭር ጊዜዋ እግዚአብሔርን ስላገለገለች ጓደኞቿ፣ ቤተሰቦቿ ሁሉም ለነሱ ስለሷ ሲናገሩ ምስሬ እንደዚህ ናት፣ እግዚአብሔርን በቅንነት የምታገለግል በምንም ሁኔታ ውስጥ ስታገለግል ደከመኝ ሳትል በረሃብ በጥጋብ በማግኘት በማጣት እንደገና ሁላችንም እንደምናውቀው በታመመችበት ሰዓት እንኳን በዛ አልጓ ላይ ሆና መዘመር የቻለች እቺ ጀግና ናት። ለዚች ጀግና ሁላችንም በደስታ እናጨበጭብላታለን፣ ቴንኪው እንላታለን። እንደዚህ ሳይሆን ከዚህ በተሻለ ባለችበት ኢየሱስ ከተቀበላት አክሊል ካላት እኛም ደግሞ ቴንኪው እንላታለን። በምድር በቆየችበት ሰዓት ስላሳየችው መልካም፣ ስላሳየችው ትጋት፣ ስላሳየችው ፍቅር፣ ስላሳየችው አገልግሎት፣ ስላሳየችው ታማኝነት በደንብ አጨብጭቡላት። በእውነት ሰማይ እንደዚህ ደስታ ከሆነ በምድርም ደግሞ እንደዚሁ ይሆናል። እኛ የሰማይ ነጸብራቅ ስለሆንን አንድ ጊዜ ለመጨረሻ አጨብጭቡላትና ቴንኪው እንላታለን። ምክንያቱም ሕያው ናት። እግዚአብሔር ይመስገን። ቁጭ ትላላችሁ። አሁን የሚኖረን ፕሮግራም የአበባ ጉንጉን በዚህ ቦታ ላይ ፕሬዘንት የምናደርግበት ነው። አበባውን አስተናጋጆች ለምጠራው ስም ይሰጡልናል። በመጀመሪያ አበባውን ከቤተሰቦቿ
ከዘማሪ የምስራች ቤተሰቦች አባቷ ስምዖን ቶሎ አበባውን ወደዚህ ያደርጉልናል። እሳቸው ወደዚህ አድርገው ያስቀምጡልናል አበባውን። በቤተሰቡ ስም አመስግኑልን። እናመሰግናለን። በመቀጠል ከኤፍቢአይ ቤተክርስቲያን ቢሾፕ ዳዊት ወይም ደግሞ ተወካያቸው፣ እሺ የኢትዮጵያ ወንጌላውያን አማኞች ቤተ ክርስቲያን ካውንስል፣ በመቀጠል ነቢይ ሄኖክ ግርማ ከጂፒኤስ ቸርች፣ እንደዚሁም ደግሞ ከዩጎ ቤተ ክርስቲያን ከዘማሪያንና ከሙዚቀኞች ህብረት ከዘማሪያንና ከሙዚቀኞች ህብረት ተወካያቸው አቅርበዋል። እንደዚሁም ደግሞ ከሚዲያ ባለሙያዎች ህብረት እህታችን ቲጂ፣ ከዘማሪ ይስሐቅ፣ ከአብሮ አደግ ጓደኞቿ ዘማሪ መክሊት፣ ከወልቂጤ ዩኒቨርሲቲ ጓደኞቿ፣ ከወልቂጤ ዩኒቨርሲቲ ጓደኞቿ፣ እንደዚሁም ደግሞ ከምስር ኮሚቴ ቅድም የነገርኳችሁ ወንድማችን አክሊሉ፣ ከታላቅ ይቅርታ ጋር ዝርዝሩ አልደረሰኝም፣ ግን አበባ ያመጡ ብዙዎች አሉ። እኔ የደረሰኝን የተናገርኩት አበቦችን በሁላችሁም ስም ወደዚህ የቀሩት አበቦች የስማችሁ ዝርዝር ስላልደረሰኝ ነው። በመጨረሻም እህታችንን የሽኝት ፕሮግራም ለመካፈል እንደዚሁም ደግሞ የሀዘን ተካፋይ ለመሆን በዚህ ያላችሁ ሁላችሁንም እጅግ አድርገን እናመሰግናለን። በቤተሰቧ ስም እንደዚሁም ደግሞ በቤተ ክርስቲያን ስም እጅግ አድርገን እናመሰግናለን። እሱ ብቻ አይደለም፣ እንደዚሁም ትናንትና ይህንን ነገር በሰማንበት ወቅት ላይ ወደዚህ ደወልን። የዩጎ ቤተክርስቲያን መሪዎች ሁል ጊዜ በቤተክርስቲያን እንደዚህ አይነት በሚደርስብን ሰዓት ላይ
የሚተባበሩን በሁሉ ነገር እጃቸውን የሰጡን ይጎ ቤተክርስቲያን ፓስተር ሞን ወንድዬን አገልጋዮችን ሁሉ እጅግ አድርገን እናመሰግናለን። በሚዲያም እንደዚሁም ደግሞ በዚህ ያላችሁ እንደ ወንጌላውያን አማኞች እኔም ቅድም ወንድማችን ዘሪሁን ያስታወቀውን ማስታወቂያ ደግሜ ልናገር ለማሳሰብ እወዳለሁ። አብሶ በሚዲያ የምትከታተሉኝ እንደ ቤተ ክርስቲያን እንደዚሁም እንደ ሀገር ሁላችንም አንድ ሞራል ቫሊያችንን ጥለናል። ቤተሰብ ሳይሰማ ገና በደቂቃ ውስጥ የሁላችንም ፌስቡካችን ማህበራዊ ሚዲያው ጠቅላላ ይሄ ኢቲካል ስላልሆነ መጀመሪያ ቤተሰብ ሰምቶ ነገሮችን ሁሉ ነገር ሃንድል ከተደረጉ በኋላ ወደ ሚዲያ ብናወጣ ይህንን እንደ ኢትዮጵያ ቤተክርስቲያን እንደ ኢትዮጵያውያን እባካችሁ እላለሁ። ከዚህ በፊትም በነበሩን በሐዘን ጊዜ በጣም ቻሌንጃችን ቤተሰብን ያሳዘነ ነገር ስለሆነ ደግመን እንዳናዝን እባካችሁ ከዚህ በኋላ በሚገጥመን ዛሬ እድሉን አግኝተን እንናገራለን። ቤተሰብ ሳይሰማ ነገሩ ወደ ሚዲያ ከመምጣቱ በፊት በማህበራዊ ነገር ሶሻል ላይፋችን ብዙ ነገር መስተካከል ስላለበት እያንዳንዳችሁ እንድትተባበሩ ትናንትናም የተወሰኑ ሰዎችን አንሱ ብለን ያነሳችሁ እናመሰግናለን። ግን ከኛ ኮንትሮል ውጪ ስለሆነ ገና ቤተሰብ እናት ሳትሰማ ነበር ፌስቡክ ላይ ተለቀቀው። እባካችሁ ከዛሬ በኋላ እንደዚህ እንዳንደግም በእግዚአብሔር ስም ጠይቃችኋለሁ። ሁላችሁንም እጅግ አድርገን እናመሰግናለን። አሁን የሽኝት ፕሮግራም ነው የሚሆነው። ሁላችሁም እንደተቀመጣችሁ አንድ ጊዜ ነገሮችን እናስተካክልና ከዛ በኋላ አስክሬኑና ቤተሰቡን የሚሸኝበት ሰዓት ይሆናል። ከዛ በፊት ከዘማሪ ጆይስ ጋር አንድ መዝሙር እንዘምራለን። ዘማሪ ጆይስ ወደዚህ ይመጣል። እንዳትወጡ ባካችሁ፣ ባለን ሰዓት እስካሁን አክብራችሁን ቆይታችኋል። ፕሮግራሙን በስርዓቱ እንፈጽም ዘንድ በምትችሉት መጠን ወደ አርባ ምንጭ ለመሄድ ፕላን ያደረጋችሁ ትራንስፖርት ተዘጋጅቷል። ወንድማችን አንድ ጊዜ ተቆመታ ያላችሁ እሱን ኮሙኒኬት ማድረግ ትችላላችሁ። ወደ አርባ ምንጭ ለመሄድ ፕላን ያደረጋችሁ ሰዎች ለቤተሰብ የተዘጋጀ ትራንስፖርት አለ። ግን እንደዚሁ ወዳጆቿ ለመሄድ ፕላን ካደረጋችሁ ወንድማችን አንተን እንዲያገኙ አንተ ደጅ ትሆንላችኋለህ። እሱን ኮሙኒኬት አድርጉ። እንግዳ ነኝ እኔ ስኖር በዚች ዓለም፣ ሀብቴም በሰማይ ነው፣ ከዚህ ምንም የለም። መላእክት ይጠሩኛል ከሰማይ ደጅ ገፍተው፣ ከእንግዲህ ዓለም ፍጹም ቤት አይደለም። እንግዳ ነኝ እኔ ስኖር በዚች ዓለም፣ ሀብቴም በሰማይ ነው፣ ምንም የለም። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ ወዳጅ እንዳንተ እንደሌለ ጌታው ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል። ቤት አይደለም። አንድ ላይ ታማኝ
ታማኝ ወዳጅ እንዳንተ ጌታ ሆይ ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከሰማይ ተሽከፍተው ከእንግዲህ የዓለም ፍጹም ቤት አይደለም ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታ ሆይ ታውቃለህ እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ የዓለም ፍጹም ቤት አይደለም ታማኝ ወዳጅ ታማኝ እንዳንተ እንደሌለ የሚያጽናና መላእክት ይጠሩኛል ከሰማይ በር ከፍተው እንግዳ ነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው መላእክት ይጠሩኛል ይህ ዓለም ፍጹም ቤት አፍቃሪ አዳኛለኝ አፍቃሪ አዳኛለኝ በላይኛው ዓለም ናፍቆቴም አልተውም ፊቱን እስካይ ድረስ በሰማይ ደጅ ቆሞ ይጠባበቀኛል ከእንግዲህ የዓለም ፍጹም ቤት አይደለም አፍቃሪ አዳኛለኝ አፍቃሪ አዳኛለኝ በላይኛው ዓለም ናፍቆቴም አልተወም ፊቱን እስካይ ድረስ በሰማይ ደጅ ቆሞ ይጠባበቀኛል ከእንግዲህ የዓለም ፍጹም ቤት አይደለም ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታ ሆይ ታውቃለህ እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ የዓለም አንድ ላይ ታማኝ ወዳጅ ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከእንግዲህ በላይኛው አገር በአንድ እንኖራለን ከቅዱሳን ጋራ በድል እልል እያልን የተወጋውን በግ በዓይናችን እያየን ባልተሰማ ዜማ ክብሩን እንገልጻለን ታማኝ ወዳጅ ታማኝ እንዳንተ እንደሌለ እኔን የሚያጽናና መላእክት ይጠሩኛል የሰማይ በር ከፍተው ከእንግዲህ የዓለም በላይኛው አገር በአንድ እንኖራለን ከቅዱሳን ጋራ በድል እልል እያልን የተወጋውን በግ
በዓይናችን እያየን ባልተሰማ ዜማ ክብሩን እንገልጻለን። ታማኝ ወዳጅ ታማኝ ወዳጅ እንዳንተ እንደሌለ ጌታዊ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ የወልቂጤ ዩኒቨርሲቲ ክርስቲያን ዩኒቨርሲቲ ተማሪዎች ሁላችሁም ወደዚህ እንድትመጡ አንዴ ጋብዛችኋለሁ። እነሱ እየመጡ የንግግራችንን መጀመሪያ የምናደርገው ነበርና ታውቋታላችሁ። በጣም ፈጣን ተጫዋች ተግባቢ ልጅ ነች። ጥቂትም ቀን ሳታሳልፍ ነበር ወደኛ ወደ ፌሎሺፕ የመጣችውና እኔ የግቢ መንፈሳዊ አባቷ ነበርኩ፣ ዳዷ ነበርኩኝ። ዛሬ ልነግራችሁ የምፈልገው በፊታችሁ ቆሜ ምስር አንድ ቀን ርዕስ የሆነችበትንና የተወቀሰችበትን የታማችበትን ጉዳይ ነው። ጉዳዩ መጥፎ መሆኑ አይደለም፣ ያሰቡትም ለመጥፎ አልነበረም። ጉዳዩ ግን እኛን ስላስተማረን ዛሬ ሳንናገር መውረድ ስላልቻለን ነው። ስፔሻሊ ለወጣቶች ምስር እረፍት አልነበራትም። ከእሁድ እስከ እሁድ ሁሌም ፌሎሺፕ ትሄድ ነበረ። ፍሬሽ ቤስ ነበረ፣ ማም ነበረች፣ ሲነር ቤስ ነበር፣ ሲኒር ነበረች። እሱን ጥናት ትሄዳለች። ኳየር ጥናት ትሄዳለች። በድራማና ስነ ጽሁፍ ቲም ውስጥም ታገለግል ስለነበረ እሱም አንድ ቀን ይወስድባታል እና የጀነራል ፌሎሺፕ ፕሮግራም ነበረ። እሁድ እሁድ ደግሞ የስነ ጽሁፍ ቲም ጥናት ነበር እና ሳምንቱን ሙሉ አገልግሎት ላይ ያለች ልጅ ነች እና ሊደሮች ተረበሽን፣ እኔን አገኙኝ በጣም ፈርተው ማለት ነው። እና በጣም የተለያዩ አገልግሎቶች ውስጥ ነው የምታገለግለው። ሳምንቱን ሙሉ ፌሎ ነች ያለችው። እቺ ልጅ ትጎዳለች። ያ ምከራት፣ አንተን ነው የምትሰማ፣ አንተን ነው የምትወድ፣ ምከራት አሉኝ። ምስር ረጅም ጊዜ እኮ አለሽ ልኳት ማለት ትጥድፍ እያለች ነበር አገልግሎቷ የምታገለግለው። እናንተ እንደምታውቁት እንደተቻኮለ ሰውና እዚህ አዲስ አበባው ላይ ያለች አገልግሎት ላይ ያለች አንድ ቀን አልኳት፣ ምስር ሰፊ ጊዜ እንዳለው ሰው ረጋ ብለሽ እንትን በይ፣ ትጎጃለሽ፣ ስጋሽ ይደክማል ብዬ መከርኳት። ልሰማኝ አልቻለችም ነበር። ዛሬ ግን ያስተማረችን ለካስ የባከነ ሰዓት ላይ እንዳለች ነበር የተሰማት የነበረው። ለካስ ተጫኩላ አገልግሎቷን ልትጨርስ ነበር፣ የመጣችበትን ጉዳይ ልታጠናቅቅ ነበር። እና ዛሬ ወጣቶች ሙሉ ከሷም የተማርነው ምስር ኖራም አገልግላናለች፣ ኖራም ማስተምራናለች። ለብዙዎቻችን ድምቀት፣ ሳቅ፣ ድብርት ምንም እሷ ባለችበት የለም። ነገር ግን ወደ አምላኳ በሄደች ሰዓትም ዛሬ ወጣቶችን እምላችሁ የባከነ ሰዓት እንዳለን እንዳለቀ ጥቂት ጊዜ እንዳለው ሰው እንድንኖር ምስር ትልቅ ትምህርት አስተምራን አልፋለች። እና በፌሎሺፕ እያለች ሁሉም የሚጠሯት ስም ሚጣ ነው። ከሁላችንም ትንሽ ናትና ሁላችንም ሚጣ ነበር የምንላት። ከክርስቲያን ተማሪዎች ጋር ብቻ ሳይሆን የሌላ እምነት ተከታይ ከሆኑ ልጆች ጋር እንኳን ግቢ ውስጥ የምትወደድ ማንም የማያውቃት የሌላ አይነት ልጅ ነች። እና ይበልጡን ደግሞ እግዚአብሔርን ስለምትወድ እግዚአብሔርም ስለሚወዳት ወደ እሱ ሄዳለች። አንድ ነገር አወቅን፣ እግዚአብሔር ሉዓላዊ ነው። አመሰግናለሁ። እሺ እናመሰግናለን።
አሁን ደግሞ ለሁላችሁም አብረን መቆም ስላለብን በልባችሁ እንዳለ እንድታደርጉ ከዚህ በኋላ ማድረግ የምንችለው አንድ ነገር ብቻ ነው። አብረናቸው እንቆማለን። ለሁላችሁም የተወሰኑ ሰዎች ስለጠየቃችሁኝ ቴክስት ስላደረጋችሁልኝ አካውንታቸውን ልነግራችሁ ነው። ጻፉትና ከዛ በኋላ በልባችሁ ያለውን ማድረግ ትችላላችሁ። 10,000 21 75 10 58 ደግሞ አለው 10,000 21 75 10 58 ይህ የአቶ ስምዖን አካውንት ነው። የእናትየውን የወይዘሮ ምንትዋብ የእሳቸውን ደግሞ የንግድ ባንክ አካውንት ነግራችኋለሁ። 10,000 58 61 26 11 ወይዘሮ ምንትዋብ ደግሞ አለው 10,000 58 61 26 11 ሁለቱንም አንዳንድ ጊዜ ደግሜ የአቶ ስምዖን 10,000 21 75 10 78 58 10,000 የወይዘሮ ምንትዋብ ደግሞ 10,000 58 61 26 11 የፍቅራችሁን እንደዚሁም ደግሞ አብረናችሁ አለን ብለን ከነሱ ጋር በገንዘባችን አብረን እንቆማለን። አሁን አስክሬን የምንሸኝበት ሰዓት ነው። መጀመሪያ የሚያገለግሉን ከውጭ ያሉ አስክሬኑን የሚሸኙልንን እነሱን እናስገባለን። ጉባኤው እባካችሁ ቁጭ ትላላችሁ። ጉባኤው ቁጭ በሉ። ከቤተሰብ ቀጥሎ ስለሆነ የምንወጣው እባካችሁ ጉባኤው መንገድ እንዳይዘጋብን ቤተሰብ አብረን መውጣት እንችላለን። ቤተሰቦች ሁላችሁ ወደ አርባ ምንጭ መሄድ የምትፈልጉ ፕሮግራም ያላችሁ ከውጪ ባስ ስለተዘጋጀ
አብራችሁ መሄድ ትችላላችሁ። ወደ አርባ ምንጭ መሄድ የምትፈልጉ ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር ሲያልፍ ይተኛው ሰማይ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር ጨለማው ዳግም በማይሰፍንበት ፀሐይም ጨረቃም በጉ ብርሃን ነው ያበራል። ሀገር በክርስቶስ ይደምቃል። ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መንገሻዬ ዓይን ያላየው ጆሮም ያልሰማው ጌታ ለሚወዱት ያዘጋጀው ነፍሳቸው በበጉ ደም ላጠቡ የሰፋውን መንገድ ጥለው ለዘለቁ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ ተሞኝተን አይደለም ምናመልክ ኢየሱስ ኢየሱስ የምንል በደንብ ገብቶናል አንዴ ፍቅር ልርቅኛ አንችልም ከቅፍህ ምን አለን ካንተ ውጪ እኛ ምን አለን ካንተ ውጪ ምንጠራው አንተን ነው የምንጠራው ምናሳየው አንተን ነው ምናሳየው ምንጠራው አንተን ነው የምንጠራው ምናሳየው አንተን ነው ምናሳየው
ናፍቆት ያንን ቀን ዛሬስ ተረዳሁት ቆምኩኝ እንደገና ቀና አልኩኝ ካንገቴ ታለፈ ያ ዘመን 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 ምንም ሳልናገር ቃል ሳይወጣ ካፌ ሁሉን መለሰና ሆነልኝ ድጋፌ ያ ሁሉ ጥያቄ ኧረ ወዴት ገባ ማንስ አበሰለኝ የዓይኖቼን እንባ እንደ እናትም ሆነ ከእናትም በላይ ብዙ አድርጎልኛል ኢየሱስ ኤልሻዳይ እንደ አባትም ሆነ ከአባትም በላይ ብዙ አድርጎልኛል ኢየሱስ ኤልሻዳይ መግለጥ አቅቶኝ ፍቅርህን በቋንቋ ብዘምር ብሎኛል አልወጣ እስኪ ልሞክር ለመግለጽ ስላንተ ደግሜ ልበል አንተ እኮ ፍቅር ነህ 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 አንተ እኮ ደግ ነህ አንተ እኮ ደግ ነህ
ተገነ ሻገረኝ አለፍኩት ያንን ቀን ዛሬስ ተረዳሁት ቆምኩኝ እንደገና ቀና አልኩኝ ካንገቴ ታለፈ ያ ዘመን 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 ታለፈ